የመዳም ልጅ ሲያፈቅር ሶስት ነገሮች አክት ያደርጋል። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታይ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህ ቻይናል ስትከታተሉት ፈቅዳችሁ ወዳችሁ ስለምትከታተለው እጅግ አመሰግናለሁኝ። ከወደዳችሁት ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ኮሜንት ላይ አስቀምጡልኝ። እያንዳንዳችሁ ቪዲዮ አያለሁኝ፣ እመለከታለሁኝ፣ ኮሜንትም እመልስላችኋለሁኝ። እና ያው ዛሬ የመጣሁበት ነገር ለእህቶቼ የሚጠቅም ነገር ነው እና እባካችሁ እራሳችሁን እንድትጠብቁ ከዚህ ድርጊት ማለት ነው። የመዳም ልጅ ሶስት ነገር ካፈቀረሽ አንቺን ከወደደሽ ሶስት ነገሮችን ያደርጋል። እሱ ማለት አንደኛ ነገር ደግሞ አንደኛው የመጀመሪያው ከስርሽ አይጠፋም። ከስርሽ በፍጹም አይጠፋም። በቃ ሲወጣ ሲገባ ከስርሽ እንዲሆኑ በቃ ምናምን እያለ በሆነው ባልሆነው ይመላለስ፣ አንድ ውሃ ቀጭ ማለት ነው። ሁለተኛው ነገር ደግሞ ልጆቹ እንድናገርሽ በፍጹም አይፈልግም። አሁን አንዳንዱ ልጅ ይማታል፣ ይሳደባል፣ ምራቁን ይተፋል ምናምን ብዙ ነገር። መቼም ልጅ ቤት የምትሰሩ ልጆች ታውቁታላችሁ። እናት ቤት ልጅ ቤት የምትሰሩ ልጆች ለእናንተ አልነገራችሁም። ልጅ ያለበት ቤት ለእናንተ አልነገራችሁም። እና እንደዛ ሲያደርጉ እሱ ይቆጣቸዋል፣ ይመታቸዋል ሁሉ ማለት ነው። ይህን ግን በጣም ነው የምወደው ይህን አክት ማለት ነው። ማለት እንደዚህ ልጆቹ ሲናገሩ፣ ሲማቱ፣ ምን ሲሉ፣ ሲሳደቡ ይሄ መቆጣቱ በጣም ነው ደስ የሚለው። ግን እሱ ግን ለአንቺ አስቦ ሳይሆን ለራሱ አስቦ ነው። ገባሽ? ሶስተኛው ነገር ደግሞ ማለት ነው በቃ ምግብ እንድትሰሪለት የሚፈልገው አንቺን ነው። ውሃ እንድትሰጪው የሚፈልገው፣ ክላሱ እንድታጸጅለት፣ ልብሱ እንድታጥቢለት አንቺን ነው የሚፈልገው። ሌላ ሰራተኛ እያለ ራሱ አንቺን ነው የሚጠራሽ ማለት ነው። እና ይህንን ሶስቱን አክት ካየሽበት በእርግጠኝነት ነው በቃ አንቺን ፈልጎሻል ማለት ነው። ፈልጎሻል ማለት ለጊዜያዊ ለስሜቱ ነው እንጂ ሚስት ሊያደርግሽ ወይ ሊያገባሽ አይደለም። ስለዚህ እኛ ደግሞ እዚህ ሀገር የመጣ ነው ወንድ ፈልገን ምናምን ሳይሆን የመጣን እኛ ለራሳችን ቀይረን ቤተሰብን ለመቀየር ለመስራት ብዙ ነገር ብዙ ነገር በረሃ ብዙ ነገር አቋርጠን የመጣን ልጆች አለን። የሚርበን የሚጠማን ልጆች ብዙ አለን። ስራ የሚበዛብን ብዙ አለን። ምክንያቱም ይህን ሁሉ ችለን የምንሰራው ነገ የተሻለ ነገር አለን ብለን ስለምናስብ ብቻ ነው። ስለዚህ በተቻለሽ አቅም እንደዚህ የሚያደርግ ከሆነ ከሱ መራቅ አለብሽ። ስሬስ መሆን አለብሽ። በቃ ፊትሽን ኮስተር አድርጊበትኝ። እውነቴን ነው፣ እግዚአብሔርን ኮስተር በይበትኝ። በቃ ብቻ ምን ልበላችሁ፣ ዋናውን እናንተ ብቻ ስራችሁን በአግባቡ ከሰራችሁ ሌላው ነገር ትርፍ ነው። እና ደግሞ እንደዚህ አድርጓና ደግሞ አፍቅሮኛል ልትሉ እንዳትችሉ ማለት አንዳንድ አክት ሲያደርጉ ማለት ነው። አንዳንድ ሰው የተባረኩም አሉ፣ በጣም የተባረኩም አሉ፣ ላንቺ የሚያስቡልሽ ግን አግባብ አለው። ደግሞ ክላሳችሁ ስገቡ ራሱ ክላሳችሁን መቆለፍ እንዳትረሱ በፍጹም ማለት ነው። በፍጹም አይ ሰው የለም ሂደዋል፣ ሱቅ ሂደዋል፣ ገበያ ሂደዋል፣ ወይም ደግሞ ወጥተዋል በቃ ወይም ደግሞ ሳፈር ሂደዋል ምናምን ማለት ለመዝናናት ሌላ ሀገር ሂደዋል ምናምን ብላችሁ በፍጹም ክላሳችሁን እንዳትረሱ ማለት ነው። በቃ ግብት እንዳላችሁ ቆለፍ አድርጉት። በተለይ ወንድ ልጆች ቤት የምትሰሩ ልጆች ማለት ነው፣ እራሳችሁን ጥንቃቄ አድርጉ። በተረፈ ደግሞ እግዚአብሔር እናንተ ጋር ይሁን፣ ሀገራችንን ሰላም ያደርግልን፣ ሰርተን ተቀይረን ቤተሰቦቻችንን ጋር የምንገናኝበት አመት ይምጣልን። እና ስደት በጣም መከራ ነው። ስደት ብዙ ነገር ያስተምራል። ብቻ ልነግራችሁ አልችልም ስለ ስደት ነገር ማለት ነው። እና ደግሞ በጣም አድናቂያችሁ ነኝ እኔ እውነት ጀግኖች ማለት ነው። እኛ ማለት ጀግኖች ነን። ስለዚህ መሸነፍ፣ ግንዳችንን ማጠፍ የለብንም። በእኛ ምክንያት ብዙ የሚኖሩ ሰዎች አሉ። እኛን ተስፋ አድርገው ብዙ የሚኖሩ ሰዎች አሉ። ደግሞ ሰው ሲደሰት የሚደሰት ሰው እኔ በጣም ነው ደስ የሚለኝ። እኔ ሰው ሲደሰት በጣም ነው ደስ የሚለኝ። እና የሰው ደስታ የሚያስደስታችሁ ሰዎች ማለት ነው እውነት ይህን እግዚአብሔርን ከዚህ በላይ ያስደስታችሁ፣ ደግሞ ለእናንተ የሚያስደስት ነገር ይስጣችሁ።
ብቻ እኔ ቃል የለኝም እውነት ለመናገር ማለት ነው። ብቻ ራሳችሁን ጠብቁልኝ። ያው እናንተ ደህና ስትሆኑ ነው ገንዘብ የሚመጣው። እናንተ ደህና ካልሆናችሁ ግን አይደለም እናንተ ልቀይሩ አይደለም ቤተሰብ ልቀይሩ እራሳችሁን የማትቀይሩ። ስለዚህ ተስፋ ደግሞ አትቁረጡ። እውነቴን ነው። ደከመኝ እስከ መቼ ስንል ያ ቀን ግን መቼ ነው እንላለን። ያልፋን ስንል መቼ ነው ግን የሚያልፉ እንላለን። አብዛኞቻችን ማን ከራሴ ጀምሮ ግን ያልፋል። የማያልፍ ነገር የለም እና በምትችሉት መጠን ትዕግስት ደግሞ ትልቅ ነገር ነው። ትዕግስት ይኖራችሁ። እራሳችሁን በደንብ ጠብቁ። በአግባቡ ምግብ ብሉ፣ በአግባቡ ተኙ፣ በአግባቡ ስራችሁን ስሩ። ከዛ ውጭ ምንም አትሆኑም። በዛ ላይ ደግሞ ጸሎት ድዋ ካደረጋችሁ ሙስሊሞቹ ድዋ፣ ኦርቶዶክሱ ደግሞ ጸሎት እናድርግ። ሀገራችንን ሰላም ያርግ። እኛ ብንሰራው ብንለወጠው ትርጉም የለውም። ዋናው ሀገር ሰላም ሲሆን ነው። ሀገራችን ሰላም ሲሆን እኛም ካሰብንበት እንደርሳለን፣ ቤተሰብም እንቀይራለን። እና ብቻ ሰላማችሁን ነው የምመኘው የኔ ውዶች። ሰላማችሁን በያላችሁበት ሰላማችሁ ብዝት ይበልልኝ እና ደግሞ ወዳችሁ ፈቅዳችሁ ለምትከታተሉኝ ለምታከብሩኝ እግዚአብሔር ያክብራችሁ። በጣም እወዳችኋለሁኝ፣ አከብራችኋለሁኝ። ደስታችሁ ደስታዬ ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ እኔንም ማበረታቱ። ለማያውቁ ልጆችም ሼር አድርጉላችሁ። ያው ደግሞ እና ደግሞ ማለት ነው እውነቴን ነው ዝም ብላ ሰብስክራይብ ስታደርጉ ማለት ነው ሰብስክራይብ አድርጋችሁ ምን ሳትበሉ ቪዲዮ ተመልከቱ። እውነት ለመናገር እርስ በራሳችን እንደጋገፍ እና ደግሞ እየበላችሁ በደንብ ብሉልኝ። ለእናንተ ነው ይሄ ማለት ነው። በያላችሁበት ለማንኛውም ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ፣ ሰላም ሆኑልኝ። አትጥፉ፣ ብቅ ብቅ በሉ። ባይ ባይ።